እንኳን አደረሳችሁ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም የሰይፈ ነበልባል ፌስቡክ ተከታታዮች የከበረ ሰላምታዬ ባላችሁበት ይድረሳችሁ። ሃፒ ኒው ኢየር ላለሁኝ በአንዳንድ ጉዳዮች አንገብጋቢ በሆኑ ጉዳዮች ላይ እንነጋገራለን። መንጋዎች እንኳን ደህና መጣችሁ። የኦሮሞ ህዝብ መንጋ ተብለሃል። እንግዲህ መንጋነትህ ምን ጋር እንደሆነ እስኪ እናወራለን። መልካም ቆይታ። አባባ ፈታሙሬ ቆሬ ቆሬ ባሰኒ ኡፊፊት ሰዋለምታ ቦለኑ ቆቴሰኒ አማኑ ጀባተለ ሲቢሉ ይብዳም በቃ ካብሶይ ዳኖ ቆፋቱ ኢሚማኑ ራሐቃ ዱካና ቂማ ኬሳኒ ፋርጉት ጅራ ሱንሱማን ጅጅርና tironin tawdira akajiru tijira malana wujal kamne dubbi konu dibde kan kabang gune ibde falafide ibdus malabashi maltu kabe gadisa arkanne ragarashi arkanne rakarashi ilachton
fatti Ubatan kubaneso Hindebi udubati Ayuna langera zahri kama kobili Fole dula kopase Akaboti duri Hormadu gafara tu biyenu ijambutu Buda ofinu dutu Amamame ofutu Yauni situ Alota tankinin debisu Nikularinu sodachisu Jechi yartunun godansisu Mormi wanara Ittumalali dubbi bara Ittumalali dubbi jara የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም ሰፊው የኦሮሞ ህዝብ የኦሮሞ አርቲስቶች የሚዘፍኑት ዘፈኖች መልእክት አለው በተለይ ወቅታዊ ጉዳይ ላይ ያተኮረ ዘፈኖቻቸውን የኦሮሞ ህዝብ ከልብ ሆኖ እንዲያደምጥ እጋብዛለሁ ይሄንን ዘፈን እስኪ አድምጡትና ኦሮሞዎች የት ነው ያለነው ትናንትና ምን አገኘን ዛሬስ ምን አጣን ወይም ትናንትና ምን አተን ታገልን ዛሬስ ምን አግኝተን አፋችንን ሸበበን ተቀመጠን እስኪ እናድምጠው ኮዳ ያቦጂያር ካሴ ኮዳ ያላጋሳር ካሴ ኮዳ ወዶደቻ ሰርኪሴ ኮዳ አርኪሴ ኮዳ ባሮቱም ሳርኪሴ ኮዳ ካንሲንገላ ፈተኬ ኮዳ ካንሲና ጄሲሴ ኮዳ መልካም ዜማውን ወደ በኋላ ጊዜ እንመለስበታለን እንግዲህ በኢትዮጵያ ካላንደር አቆጣጠር ለምታምኑ ወይም ለምትከተሉ ሰዎች እንኳን አደረሳችሁ እላለሁኝ ይሄን ዘመን እንግዲህ ኡነት የምንሰማበት ለኡነት የምንቆምበት ያድርገን ትናንትና ከቤተ መንግስት ሚሳኤል ሲወነጨፍ ነው ያመሻው በኦሮሞ ህዝብ ላይ አይን ያወጣ ማላገጥ ሲደረግ ነበር የኦሮሞ ህዝብ ላለፉት 3 አመት ደሙን አፍሶ አጥንቱን ከስክሶ ንጹህ አየር ተነፍሳለሁ ብሎ እንቦቆቅላ ህፃናቶቹን ገብሮ ትግሉ ቢጠለፍም ዛሬ ቤተ መንግስት የተቀመጡት ያው ኢጆሌ አባገዳ ናቸው ብሎ የኦሮሞ ህዝብ ዝምታን ቢመርጥም ኢጆሌ አባገዳ ተብዬዎች በኦሮሞ ልጆች ቁስል ላይና የሞቱት ህፃናቶቻችን አስከሬን ላይና አጥንታቸው ላይ ሲያሾፉና ሲያላግጡ ነው ያመሹት ከዚህ በፊት ደጋግመን ስንናገር ነበር የኦሮሞ ህዝብ ችግር አለበት አንዴ ሞቃል አንዴ ቀዘቅዛል ሲያጨበጭብ አብሮ ያጨበጭባል ብዙ ጊዜ የምንናገረው ቆም ብለን እንደ ህዝብ እንመልከት የምናደርገውን እንል ነበር ሲሾፍብን ሲላገጥብን ነበር እንደ ሰይፈ ነበልባል ራዲዮ ያለፉት 12 አመታት ለኦሮሞ ህዝብ ይሄንኑ ስንነግር ነበር ግማሹ ከሸኔ ጋራ ሲመድበን ግማሹ ከቲፒኤልኤፍ ጋራ ሲመድበን ትናንትና የተናገርነው የዛሬ 12 አመት በፊት የተናገርነው ዛሬ በመድር ላይ ቁጭ ብሎ የኦሮሞ ህዝብ እያፈሰው ይገኛል ትናንትና የኦሮሞ ህዝብ በአደባባይ ሲሰደብ ነበር መንጋ ተብሎ ሲሰደብ ነበር የኦሮሞ ህዝብ መንጋንን
መስዋዕትነት የከፈልነው ደማችንን ያፈሰስነው አጥንታችንን የከሰከስነው እናት የልጇ ሬሳ ላይ እንድትቀመጥ የተደረገበት ትግል ነፍጠኛን ቤተ መንግስት አስገብተን ነፍጠኛ በእኛ ላይ እንዲያሾፍና አፉን እንዲከፍትብን አልነበረም። የኦሮሞ ህዝብ ምን አገኘህ? መንጋ ተብለ ከመሰደብ ከመዋረድ ያንተ የሆኑት ነገሮች ከመንቋሸሽ ያንተ ጥያቄ ወደ ዳር ከመገፋት በስተቀር ያተረፍከው አለ? የኦሮሞ ህዝብ የሚፈልገው ለመሞት ነው? የኦሮሞ ህዝብ የሚፈልገው ኢትዮጵያ የምትባለውን ሀገር በደሙ ጠፍጥፎ እንዲሰራ ነው? መስዋዕትነት የምንከፍለው ለምንድን ነው? እንደ ህዝብ ታግለናል፣ እንደ ህዝብ ሞተናል፣ እንደ ህዝብ ቆስለናል፣ እንደ ህዝብ አጥንታችን ተከስክሷል። ምንድን ያገኘ ነው የኦሮሞ ህዝብ? መንጋ ተብለ ከመሰደብ በስተቀር ያተረፍከው ነገር ምንም ነገር የለም። ኢጆሌ አባገዳ ብለ ያስቀመጥካቸው የኛ ልጆች ናቸው። ኢጆሌ እንደዚህ ነው። ለውጥ በአንድ አመት አይደለም 2 አመት 3 አመት ይፈጃል። 2 አመትና 3 አመት ከቆየህ ኦሮሞነትህም ይጠፋል። በአንድ አመት ውስጥ ኦሮሞ ምድርና ኦሮሚያ ምድር የካዱ ያባገዳ ልጆች ቤተ መንግስት ተቀምጠው እያሾፍብሁ ይገኛሉ። በዙሪያቸው ያሉ ነፍጠኞች ስራ እየሰሩ ነው። ወደድክም ጠላህም ኢዜማ ወይም ለግንቦት 7 ዶክተር አብይ እያዘጋጀህ ይገኛል ኦሮሚያን። መንጋ ምንም የማያስብ የከብት ስብስብ እንደማለት ነው። ኦሮሞ ከብት ነው? የኦሮሞ ህዝብ አያስብም? የኦሮሞ ህዝብ የታገለው እኮ ሊሰደብ እኮ አይደለም፣ ሊሾፍበት አይደለም። ልጆቻችንን እኮ መስዋዕትነት የከፈሉት የሞቱት ያለቁት ለነጻነትና ለክብር ነው። አብዛኞቻችሁ ኦሮሞዎች የኦሮሞ ነጻነት ግንባርን ለመምታት ኦፒዶ ስር ለማስገባት ስትሮጡ ነበረ። ተው ብለን ስንጮህ ነበረ። ተው ይሄ ውርደት ነው፣ ተው ትግሉ አላለቀም ብለን ደጋግመን ጮኸን ነበረ። ይኸው ዛሬ እያያችሁት ነው ያላችሁት። የኦሮሞ ህዝብ ተላገጠብህ። በቄህ እንዳትኖር ተደረክ። በቄህ በድንጋይ ትደበደባለህ። ማንነትን እንዳትገልጽ በድንጋይ እየተሸማቀክ ትገኛለህ። መንጋ ያሳፍራል። እኔ ብዙ ጊዜ የምናገረው ወጣቱ ቢያጭበረብር፣ ወጣቱ ለገንዘብ ቢሞት ህይወቱን ለመቀየር ነው እንላለን። አንድ እግራቸው ጉድጓድ ውስጥ የገባ አዛውንት ናቸው፣ ሽማግሌ ናቸው፣ የሀገር ሽማግሌ አባት ናቸው የምንላቸው ሽማግሌዎች እንደ ገለባ ቀለው ስንመለከት ኦሮሞ የኦሮሞ ሽማግሌ ነው ወይ? የኦሮሞ ሽማግሌ የለም ወይ ያሰኛል። ኦሮሞ ጋር ሲመጡ ደም አልቅሰው ህዝብን ለማስለቀስ ይሞክራሉ። እዚህ ጋር ሲመጡ ደግሞ ሀብታቸውን ለማስጠበቅ የሚቀበጣጠሩትን ተመልከቱ። ያሳፍራል። ዛሬ ጆሌ አባገዳ የምትሏቸው የአባገዳ ልጆች የምትሏቸው ሆዳደሮችን ገዝተው ገንዘብ ለሚፈልግ ገንዘብ ሰጥተው መኪና ለሚፈልግ መኪና መሬት ለሚፈልግ መሬት ሰጥተው የኦሮሞ ህዝብን ትግል 100 ወደ ኋላ ለመመለስ እየሰሩ ይገኛሉ። አንተ የኦሮሞ ህዝብ ደግሞ መንጋም እየተባልክ አፍ ተለጉሞ ትቀመጣለህ። ሽማግሌዎች የተባሉት ንብረታቸውን ለማስጠበቅ ባለሀብቶች ናቸው። ዛሬ በቤተ መንግስት ይመላለሳሉ፣ ያሽቃብጣሉ። የታሉ ኦሮሞች ትናንትና ቤተ መንግስት ያየናቸው? የታለች ጠይባ? የታለ ለማ? ያሳዝናል። እኔም ማዝነው ስለ እውነት እግዚአብሔር ምስክሬ ነው የማዝነው
ላንተ የከፈሉት መስዋዕትነት እነዛ ህፃናቶች በከንቱ መሞታቸው ደማቸውን አፍሰው ህይወታቸውን ገብረው ያለፉት ህፃናቶች ያንገበግበኛል። ለዚህ ህዝብ ነው እንደ መስዋዕትነት የተከፈለው? ለዚህ ህዝብ ነው ያ ሁሉ ህፃን ያለቀው? ለምን 100 ዓመት አይደለም ለምን 1000 ዓመት ባርነት ውስጥ አይቀመጥም? ለዚህ ህዝብ የበላበትን ወጭ ሰባሪ መልሶ እጅ የሚነክስ ህዝብ የልጆችህ ሬሳ ላይ የምታላግጥ የአባትን ሬሳ ወርወረህ መሬት ቤት ለመስራት የምትሮጥ ላንተ ነው መስዋዕትነት የተከፈለው? ያማል። እነዛ ህፃናቶች ያለቁት በጣም ያመኛል። ዛሬ ያ ሁሉ ተረሳና ከነፍጠኛ ጋር አብሮ ያጨበጭቡልኛል። አብሮ መኖር ጥሩ ነው። ነፍጠኛ አንገትህ ላይ መጥቶ የትናንትናን ስርዓት ለመመለስ የሚኒሊክን ስርዓት ለመመለስ በኦሮሞ ጫንቃ ላይ እየተደራደረ እየተገታተረ ባለበት ሰዓት አንተ ጆሌ አባገዳ እያልክ በራስህ ታሾፋለህ። ጆሌ አባገዳ ሳለ እንዴ ለመሆኑ ምንድነው ጆሌ አባገዳ? የኦሮሞን ጥቅም አሳልፈው የሚሸጥ ከኦሮሞ ይልቅ አጥር ተንጠራርቶ ሌላ ጎረቤት እያየ እየተመለከተ ለሌላ የሚያሸረግድ የኦሮሞን ኢንተረስት አሳልፎ የሚሸጥ የኦሮሞ ሬሳ እያወጣ የሚሸጥ ይሄ ኦሮሞ ነው? ታላቂቷን ኢትዮጵያ እንገነባለን። የትኛው ነች ታላቋ ኢትዮጵያ? የትኛው? ወደ ከፍታ እንወጣለን፣ ወደ ቀደመው ታላቂቷ ኢትዮጵያ እንወጣለን። የትኛው ነች ታላቂቷ ኢትዮጵያ? ብሔር ብሔረሰቦች አንገታቸውን የሚደፉባት፣ ጭሰኛ የበዛበት፣ አርሶስ የሲሶ ያለ የሚሰጥ፣ ሌላ ህዝብ ባህሉ ማንነቱ የተቀበረበት ኢትዮጵያ? እነ ሚኒሊክ ደም ያፈሰሱበት ኢትዮጵያ ነው ወይስ የመንግስቱ ኃይለማርያም በአደባባይ ሬሳ እየፎከረ እየገደለ የሚጥለውን ኢትዮጵያ ነው? ወይስ የነመለሰን እስር ቤት ውስጥ አስገብቶ HIV መርፌ እየወጋ እያረደ እየደፈረ እየገለበጠ የሚገርፈውን ኢትዮጵያ? ዞሮባቸው ሌላውን ህዝብ ሊያዞሩ ይሞክራሉ። የትኛው ነች ኢትዮጵያ? የትኛው ነች ገናናዋ ኢትዮጵያ? ወደ የትኛው ከፍታ ነው የምንወጣው? ህዝባችንን ማብላት ያልቻልን ህዝቦች እኮ ነን። ገናና ኢትዮጵያ የትኛው ነች ገናና ኢትዮጵያ? አብይ በምናቡ የገነባት ኢትዮጵያ ነው ወይስ እነዛ ነፍጠኞች ትንክተኞች ዛሬም በትናንትና ትንክትና እብሪት የተሞሉ ያንኑ ለመመለስ የሚጥሩ ገናና ብለው የተቀመጡ ኢትዮጵያኖች? እነሱ ያሉበት ኢትዮጵያ፣ ኦሮሞ የሌለበት ኢትዮጵያ፣ ደቡቦች የሌሉበት ኢትዮጵያ፣ አፋሮች የሌሉበት ኢትዮጵያ የትኛው ነች ገናና ኢትዮጵያ? ያሳፍራል። የማዝነው በሁለት ቢላ የሚበሉ ሆዳሞች ትናንትና ሌላ ሰንደቅ ዓላማ ተሸክመው ወጥተው ሲጮሁ የነበሩ ዛሬ መሬት 500 እና 1000 ካሬ ሜትር ስለተሰጣቸው ተገልብጠው የህፃናቶች ሬሳ ላይ ቆመው ገናና ኢትዮጵያ እያሉ ይጽፋሉ። ስልጣንም ሰልባጅ ነው፣ ይቀደዳል። ሰውም ፈራሽ ነው፣ ትፈርሳለህ። ሟች ነው፣ ትፈርሳለህ። ስርዓት ይገረሰሳል። የኃይለ ሥላሴም ስርዓት ተገርስሷል። ከአፍሪካ አንደኛ ሰራዊት አለው የተባለው መንግስቱ ኃይለማርያምም ተገርስሷል። አይደፈርም የተባለው መለስ ዜናዊም በሞት ሄዷል። ምንም አዲስ ነገር የለም። ራሳችሁን አታታሉ። ህዝባችን የሚበላው አጥቶ እየተሰቃየን ያለው ባሌን ተመልከቱ። የሰው ልጅ እንደ ውሻ የውሻ ቤት የምታክል ቤት ውስጥ ህፃናቶች እያኖረን ያለው ጆሌ አባገዳ የአባገዳ ልጆች ደግሞ በቢሊዮን አውጥተው የሚኒሊክን ቤተ መንግስት ይገነባሉ። 1500 ሰራተኛ 24 ሰዓት ይሰራል።
እዛ ጋር እኮ ወገን እየረገፈ ነው ያለው በራብ። እዚህ ጋር በኮሌራ ህዝብ እየረገፈ ነው ያለው። ምኑና ምኑን ነው የምታገናኙት? የኩራት ቀን፣ የከፍታ ቀን። መጀመሪያ ሆድህን ሙላና ኩራ። መጀመሪያ የህዝብህን ራብ አስታግዝና ኩራ። ራብ ህዝብን እያራገፈ፣ ኮሌራ ህዝብን እያራገፈ፣ በእስር ህዝብን እያሰርክ እያንገላታህ ባለህበት ሰዓት የከፍታ ዘመን፣ የኩራት ቀን ያሳፍራል፣ ያሳፍራል። የአሜሪካን መንግስት እኮ ፌል ስቴት ሊፈርሱ የተዘጋጁ ሀገራቶች በሚል 134 ምናምን ዝርዝር ሲያወጣ 10ኛ ኢትዮጵያ ነች፣ 9ኛ ናይጄሪያ ነች። እኛ ደግሞ የግድ እኛ ኩሩ ነን እንዲህ ነን፣ ጉራ ባዶ ጉራ፣ ህዝብን ሆድ የማይሞላ ጉራ። የት እንደሚያደርሰን እግዚአብሔር ያውቃው። መልካም ቆይታ። እስኪ በዚህ ዜማ ትንሽ ቆይታ እናደርጋለን። Jabatu kabena maraba sabota na tutuite na tosobu ma bolata kerotu kabena maraba sabota yenjif keresi tu kanjala tani tututu kana tu kajalata na tutuite na dubisu ma bolata jabatu kabena maraba sabota na tutuite na tosobu ma bolata kerotu kabena maraba sabota Gafa gamtev kabesa kaba gafa rorotif kero kaba Gepate la lamiko Tikin kamarami of tijana pango Tigapate la kero Tikin kamarami of tijana pango Kapsa jabe si jajabadu jajabeko Tikin kamarami of tijana pango Falma male malinjiru ya kumoko Tikin kamarami of tijana pango Injifane abilisam alamiko Tikin kamarami of tijana pango 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 Jabadu keroko, obidira nesini. Jabadu keroko, obidira nesini. Tukam soda bani, utano dangan magani. Kapso bini saniti, utano dangan magani. Dina werara neti, utano dangan magani. Yartu gomi saniti, utano dangan magani. Dina bini saniti, utano dangan magani. Tumaniri raniti, utano dangan magani. Gamta falmata niti, utano dangan magani. Beda danda niti, utano dangan magani. Debus danda niti, utano dangan
fena jabanete Tannoda magahana Si tu kanjana tani tu kana tu kajalata tu tena dubisuma folata jabatu kabena maraba sabota tu tena do sabuma folata kero tu kabena maraba sabota injif kere si tu kanjana tani tu kana tu kajalata tu tena dubisuma folata jabatu kabena maraba sabota tu tena do sabuma folata kero tu kabena maraba sabota መልካም ስለዚህማው ሽመልስ አባቡን ከልብና መሰግናለን ስሜታዊ ያደርጋል ይቅርታ በጣም በእውነት ሳይት አንዳንድ ጊዜ የሚደረገው ነገር በጣም ያማል ይሄ የፈረደበት ህዝብ እንዳላዋቂ ይቆጠራል ኦሮሞ የዋህ ነው ምንም ማያቅም ኦሮሞ እንደዚህ ነው just የሆነ ነገር ብናደርግለት ሆ ብሎ ያጨበጭባል ሌላውን ነገር ይረሳል የሚለው ነገር ያማል ሁሉ ጊዜ ኦሮሞ የዋህ ነው እየተባለ ኦሮሞ መጎዳት የለበትም እንደ ህዝብ ታግለን የልጆቻችንን ሬሳ በየቦታው ወድቆ ደማቸውን አፍሰው በቄሮ የመጣውን ትግል ወስደውት የራሳቸው ትግል ካደረጉ በኋላ የሚኒሊክ ቤተ መንግስት ገብተው መንጋ ብሎ ይሰድቡናል በዶክተር አብይ ዙሪያ ያሉ ሰዎች እነማን ናቸው ኦሮሞ ምሁር የለውም እንዴ ኦሮሞ ፖለቲካ የሚያውቅ የለውም እንዴ ኦሮሞ ሀገር ማስተዳደር አይችልም እንዴ ሲያወናብዱ የኦሮሞ በስልጣን ላይ በዛ ኦሮሞ እንደዚህ ተደረገ ኦሮሞ ጆሮን ይሳብ ይሄን ይጣልዙትና አሃ የኔ ልጆች ናቸው ብዙ ቦታ ስልጣን ላይ ያሉት ውሸት ነው 80% የነፍጠኛ ልጆች ናቸው ስልጣን ላይ ያሉት 80% የትኛው ነው አባገዳ ልጅ ኦሮሞን ያስተዳደረ ያለው ለምን ኦሮሞ ራሱን እንደሚያታልል ግራ ይገባል ትናንትና ቤተ መንግስት ውስጥ ቁጭ ብለው የሚኒሊክ ፎቶን ጀርባው ላይ አድርጎ እውነትም ፕሮፌሰር መረራ ጉዲና የሚኒሊክ ቤተ መንግስት የገባ ኦሮሞን ወይ ያጠፋል ወይ ራሱ ይጠፋል ብለው የተናገሩት ትክክል ነው የሚያደርገውን አጥቷል አብይ የሚይዘውና የሚጨብጠውን አጥቷል የሱ አላማ አብይ 2 አመት ቤተ መንግስት የሚቆይ ከሆነ ኦሮሚያ የምትባል አትኖርም አጥፍቶ መጥፋት ነው የሚፈልገው ዶክተር አብይ ግንቦት 7ን ወደ ኢዜማ እንዲቀይር ያስደረገው ዶክተር አብይ ነው የብሔር ፖለቲካ የሚባለውን ነገር መስማት ስለማይፈልግ አስተላልፎ መሄድ የሚፈልገው ለማን ነው አንድ ኢትዮጵያ አንድ ሀገር አንድ ምናምን አንድ ለሚሉ ሰዎች ስልጣኑን ሰጥቶ መውረድ ይፈልጋል የኦሮሞ ፖለቲከኞችን በተለያየ ነገር በመምታት በማሰር ቢሮአቸውን በመሰባበር እንዳይንቀሳቀሱ በማድረግ ኦሮሞን በማላሸቅ ኦሮሞን ብሬን ወሽ በማድረግ አማራይዝድ በማድረግ ተጠምዷል ኢትዮጵያዊነት ለመጋት የኦሮሞ ህዝብ እኮ የሞተው እኮ አባቢያ ኦሮሞዳ ለፍቲኬኛ ለፌዳ ለፍቲኬኛ ለፌንኬኛ አንኡር ፊንፊኔን ኬኛ የኦሮሚያ እንብርት ምድራችን በሚል ነው ያለቀው ተመልሶልሃል የጥያቄ ልብስህን የአዳ ልብስ እንኳን ለብሰ ፊንፊኔ ላይ እንዳትሄድ በድንጋይ እየተደበደብክ አይደለህም ኦሮሞ በፊንፊኔ ላይ እንኳን ያረጋለው ሲባል ሌላ ሰዎች እየመጡ ፊንፊኔ ላይ እንዳይደረግ እኔ ነኝ ሐላፊው ዘራፍ እያለ አይደለም እንዴ ኦሮሞ በቄህ ፍቃድ ትጠይቃለህ በቄህ ትሸማቀቃለህ እንዳውሬ እየታደንክ ትታሰራለህ
ማዕከላዊ እኮ ለኤግዚቢሽን ምንድነው ኤግዚቢሽን ለጉብኝት ተብሎ ተከፍቶ አዲስ አበባ ፖሊስ ጣቢያ ከዛው ከማዕከላዊ ጎን በርካታ የኦሮሞ ልጆች እስር ቤት ውስጥ ታጎረዋል። ከሶስተኛ ማዕከላዊ ከጎኑ ያለው አዲስ አበባ ፖሊስ ጣቢያ የኦሮሞ ልጆች ተጨናንቀው ይገኛሉ። ሰንቀሌ ሞልቶ ያሉ ኦሮሞዎች ናቸው። ጦላ ያሉ እስር ቤት ውስጥ ያሉት ኦሮሞዎች ናቸው። አምቦ ቤተ መንግስት ታስረው ያሉ ኦሮሞዎች ናቸው። ታጠቅ ካምፕ ታስረው ያሉ ኦሮሞዎች ናቸው። የቀድሞ ሜጀር ጀነራል አየሎ ማነው ሙልጌታ ቡሊ ወይም ያሁኑ ሜጀር ጀነራል አየሎ ማሪያ ካምፑስ ታስረው ያሉ ልጆች የኦሮሞ ልጆች ናቸው። ኦሮሞ ለመሞትና ለመታሰር ነው የተፈጠርከው? ታግለህ ልትበላ ስትል እድሜ ለልጆችህ ለቀማኛ ልጆችህ ትግልህን ሰርቀው ይሄው ለበላተኛ ያደረጉት። መልሰ ደግሞ ዛሬ ታለቅሳለህ። መልሰ እንደ ዱኩላ እየታሰርክ እየተገደልክ ነው ያለኸው። የኦሮሞ ህዝብ ምንድነው መፍትሄ? ወዴት ነው እየሄድክ ያለኸው? እስከ መቼ ነው የምናለቅሰው? እስከ መቼ ነው ሙሾ የምንወርደው? እስከ መቼ ነው እኛ ላንቃችን እስከሚቀደድ ድረስ የምንጮኸው? የታገለው ይገፋል። ቁጭ ብሎ ሲያሾፍ የነበረው ኦሮሞ ገብቶ ታጋይ መስሎ ተኩኖስንሶ ከረባቱን አንጠልጥሎ ሆዱን ነጋሪት አድርጎ የባለስልጣን ጭራ ይመስል ከባለስልጣን ጋር ራሱን ይቆላል። መስዋዕትነት የከፈሉ ልጆች እኮ ተገፍተዋል። ሆዳደሮች ደግሞ ቁጭ ብለው ይቀለባሉ። ያሳዝናል። በጣም የሚያመኝ ነገር አንድ ቀን ስለ ኦሮሞ ትግል አውርቶ ወይም ስለ ኦሮሞ ትግል ታግሎ የማያውቀው አገር ቤት ይሄድና የበቆሎ ቲቪ ላይ ይቀርብና እድሜ ልካቸውን ለኦሮሞ ሲታገሉ የነበሩ ይሄን ትግል ለውጥ እንዲያመጡ ያደረጉት እሳቸው ናቸው ብለው ሲያቀርቡ ያሳፍራል። ምን ዘመን ላይ የደረስነው? ምን አይነት ዘመን ላይ በውሸት የምትከብርበት በውሸት አንቱ የምትባልበት እውነተኛ ሰዎች ተገፍተው የሚበሉት አጥተው አፈርዲሜ እየበሉ ያሉበት ምድር ዛሬም ጆሊ አባገዳ ስልጣን ላይ ያለ እየተባለ የኦሮሞ ልጅ መከራውን ያያል። የኦሮሞ ልጆች ደምና አጥንት የጠቀመው ለነፍጠኞች ነው እንጂ ለኦሮሞ ህዝብ አልጠቀመም። ዛሬም ኦሮሞ ይገደላል። ዛሬም ኦሮሞ ይታሰራል። ዛሬም ኦሮሞ እስር ቤት ውስጥ የቁም ስቅል እያየ ይገኛል። ሄዳችሁ ጠይቁ። ምንድነው የኦሮሞ ህዝብ ምን እያረክ ነው ያለኸው? ወዴት እየሄድክ ነው ያለኸው? በቃ ልጆቻችንን አስገበርን፣ ህፃናቶችን አስገደልን፣ ከዛም በኋላ የራሱ ጉዳይ ለነፍጠኛ አስረክበን ቁጭ እንበል? ይሄ ነው ዓላማው። ይሄ ነው የኦሮሞ ህዝብ ትግል። ትናንትና ቢሊሶ ምኔራ ያሉት አርቲስቶችም የፖለቲካ ተንታኞች ነን ባዮች የነሱን ቢሊሶ ምኔራ ዛሬ ያየነው ነው ያለነው። ከምንም ጊዜ በላይ ኦሮሞ የተዋረደበት ዘመን ይህ ነው። ከየትኛውም ጊዜ በላይ ኦሮሞ አንገቱን የደፋበት ዘመን ነው። ስለ እውነት ነው የምናገረው። እንደ ዱኩላ እየታደንክ የምትደበደብበት በአደባባይ አንተን እያንቋሸሸ ጋላ ዲና እየተባልክ የምትሰደብበት፣ እነሱ ደግሞ ወደ ከፍታ የሚኒሊክን ከፍታ ሰብስበው ሊቀቅሉን ነው እንዴ? ወዴት እየሄድን ያለ ነው? ኦሮሞ ወዴት እየሄድክን ያለኸው? ጠይቁ። ትናንትና ስፔሻሊ በትናንትናው የአዲስ ዓመት ዋዜማ
ወደ ከፍታ ዘመን ዶሮን ሲያታልሏት ምን አሉ ይሄ የፈላ ውሃ ለገላሽ መታጠቢያ ነው አሏት ነው የሚባለው። ማን ነው የምታታልሉት? ቄሮ ሁሉ ነገር በእጅህ ላይ ነው ያለው። ማድረግ ያለብህን አድርግ። ይህ ለአንዴና ለመጨረሻ የምንናገረው ነው። የኦሮሞ ህዝብ ወደ አዘቅት ገባለሁ ባርነቱ ተመችቶኛል ካልክ መንገዱን ጨርቅ ያርግልህ፣ ይመችህ። በደንብ እንናገራለን። አርቲስት ተብዬዋ ወይም ገጣሚ ነኝ ባይዋ በአደባባይ ወጣ ይቅርታ መጠየቅ ይገባታል። የኦሮሞ ህዝብ ነው። ዶክተር አብይ ይቅርታ ሊጠይቅ ይገባል የኦሮሞ ህዝብን። የኦሮሞ ህዝብ መንጋ አይደለንም፣ ህዝብ ነን። እሱን እዛ ጋር እንዲኩነሰነስ ያደረገው የኦሮሞ ልጆች ደም ነው፣ አጥንት ነው። ዛሬ የኦሮሞ ህዝብ መንጋ ብሎ ሊሰድበን አይገባም። ስለዚህ ይቅርታ ሊጠይቅ ይገባል። ሌላው መስከረም 4 ወይም ሰፕቴምበር 4 ሰላማዊ ሰልፍ ተጠርቷል። ሰላማዊ ሰልፍ ተጠርቷል። ለሚከሰተው ችግር፣ ለሚፈጠረው አደጋ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኃላፊነቷን መውሰድ አለባት። እንዲሁም የኢትዮጵያ መንግስት ኃላፊነቱን መውሰድ አለበት። እየተደረገ ያለው የኦሮሞ ኦርቶዶክስ አማኝና የሌላ አማኝን ለማጋጨት ሆን ተብሎ የተጠነሰሰ አካሄድ ስለሆነ ለሚፈጠረው ችግር የኦርቶዶክስ ቤተክርስቲያን ኃላፊነቱን መውሰድ ይጠበቅባታል። ለሚፈሰው ደም፣ ለሚከሰተው ሁሉም ነገር ኃላፊነትን መውሰድ ያለባት የኦርቶዶክስ ቤተክርስቲያንና የኢትዮጵያ መንግስት አብይ መራዋለሁ የሚለው መንግስት ኃላፊነትን መውሰድ አለበት። በተለይ ሰባኪ ነኝ የሚሉት ሁለት ምረታብ አሰፋና ዘመድኩን የሚባሉት ቅዠታሞች እኔ በፊት የዛሬ 16 ዓመት እና 15 ዓመት በፊት ወይም በ96 ነው የሚባለው 96 ወር 95 እንደ ኢትዮጵያ አቆጣጠር ምረታብም ይሁን ይህ ሰውዬ በተለያየ ቤተክርስቲያን ዞሮ ሲሰብኩ ትምህርታቸውን እንከታተል ነበረ። በተለይ ምረታብ ጊዮርጊስ ቤተክርስቲያንና ዮሐንስ ቤተክርስቲያን መታ ስታስተምር ጥሩ መምህር ትመስላለህ። መጽሐፍ ቅዱስ ይዘህ ከመጽሐፍ ቅዱስ ጀርባ ክላሽ ተሸክመህ የውሸት ክላሽ ህዝብን ለማባላት የኦሮሞ ህዝብ ላይ የከፈትከው ፕሮፓጋንዳ የትም አያደርስህም። ዘመድኩም ይሄኛው ምረታብ ጅማ ላይ ቤተክርስቲያን ተቃጠለ፣ አንድ አባት አንገታቸው ተቆረጠ፣ የጀዋር ተከታዮች ይህንን አደረጉ የሚል ተራ ፕሮፓጋንዳ ከአንድ ሰባኪ እንዲህ አይነት መገኘቱ ያሳፍራል። መጽሐፍ ቅዱስ እኮ አትዋሽ፣ አትስረቅ፣ አታመንዝር ይላል 10 ትእዛዝ። እናንተ ደግሞ ይሄን መጽሐፍ ቅዱስ ተሸክማችሁ አስተማሪንን ብላችሁ ህዝብን እየወጣችሁ እያስተማራችሁ የውሸት አባት መሆናችሁ ደግሞ ያሳፍራል። ዞሮ ዞሮ ጥቅማችሁ ስለተነካ ኦሮሚያ ምድርን ስትበዘብዙ እንዳልነበረ ያሊቆም ነው ሲባል ያሳከካችኋል። ደቦ እየጠራችሁ ነው ያላችሁት። የኦሮሞ ህዝብ የታገለው እኮ የሞግዚት አስተዳደር ከላው ላይ እንዲወርድ እንጂ የሞግዚት አስተዳደር እላው ላይ እንዲቀመጥ አይደለም። በራሱ ልጆች እንዲማር፣ በራሱ ልጆች እንዲተዳደር እንጂ እናንተ ከበላይ ቁጭ በላችሁ ታቦት ወረደ ታቦት ወጣ እያላችሁ ልታጭበረብሩን አይደለም። ስለዚህ የኦሮሞ ህዝብ የራሱን ቤተ ክህነት ይከፍታል። ወደድክም ጠላህ ምንም አታመጣም።
ተፈቀደ አልተፈቀደ የሚመጣው ነገር የለም። ከኦሮሚያ ምድር የሚሰበሰበው ገንዘብ አስክሯችኋል። ከኦሮሚያ ምድር የሚገኘው አንጡራ ሀብት ስላሰከራችሁ ዛሬ ቄሶች ላይ የኦሮሞ ቄሶች ላይ ዘመቻ ከፍታችኋል። የኦሮሞ ቤተክርስቲያን ይቋቋማል። ቤተ ክህነቱንም እንዲቋቋም ሙስሊምም ጴንጤውም ኦርቶዶክሱም ሌላውም ኦሮሞማን ለመትከል በአንድ ላይ ቆመን ይሄን ቤተክርስቲያን እውን እናረጋዋለን። ሙስሊሙ በሙስሊምነቱ ሳይሆን በኦሮሞማነቱ ያገናኘናል። ጴንጤውም ጴንጤነቱ ሳይሆን በኦሮሞማው እንገናኛለን። ዋናው እኛ ዓላማችን ኦሮሞማን መትከል ስለሆነ እናንተን ደግሞ መንቀል ስለሆነ ሆዳ አደሮችን የትናንት ዘራፊዎችን መንቀል ስለሆነ ስለዚህ በአሁኑ ወቅት ቤተክርስቲያን ልትጠፋ ነው፣ ቤተክርስቲያን ሀገር ነች፣ ቤተክርስቲያን እንደዚህ ነች፣ ያዙኝ ልቀቁኝ ዋጋ የለው። አንድ ቀን ኦሮምኛ ለመናገር ሲጠየፍ የነበረ ወጥቶ ኦሮምኛ ጉሮሮን እያነቀው እየተናነቀው በትክክል እንኳን ኦሮምኛውን ቢያወራው እኮ ጥሩ ነው። ትናንትና ስትጠየፉት የነበረው ቋንቋ ዛሬ ኦሮሞን ለማታለል የኦሮሞ ህዝብን ለመያዝ ትንተባተባለ። የሚያሳዝነው እናንተ ናችሁ ትናንትና ወንበር ላይ የተቀመጣችሁት። የትናንትና ወንበር ላይ ቁጭ ብላችሁ ትንገዛገዛለ። የኦሮሞ ህዝብ ደግሞ አልፏችሁ ሄዷል። ንቋችሁ ጥሏችሁ ወደፊት ሄዷል ኦሮሞ። እናንተ ደግሞ ከዛው ትናንትና ከተቀመጣችሁበት ወንበር ለመንገድ እየተንገዛገዛችሁ የትናንትና ሜንታል ይሄ ጭንቅላት ዛሬም እንደ ትናንትና ኦሮሞን እናታልሏለን ብላችሁ ታስባላችሁ። ኦሮሞ ያልሆነውም በኦሮምኛው ያንተባተባችሁ ብናናገረው ኦሮሞ የኛ ነው ብሎ እንትን ይላል ብላችሁ ያሰባችሁት ነገር ስለሆነ አይሳካላችሁም። ትናንትና ያልሰበካችሁበት ኦሮምኛ ዛሬ ከየት ይምጣና ለመስበክ ጥርሱን እየሰባበረ የሚወጣው ይመስላል ቃሉ። ዋጋ የለውም። ትናንት ዛሬ አይደለም። ቤተክርስቲያናችንን እንገነባለን። ስለዚህ ዝም ብላችሁ እነ ምረታብ ዘመድኩን አታሽቃብጡ። እኔ የኦርቶዶክስ ቤተክርስቲያን አማኝ ነኝ። በአሁኑ ወቅት ከተለያየ ክልል ቤተክርስቲያን እንት ሲባል መሳሪያ እየተገኘ ነው ያለው። ይሄ ውሸት አይደለም። መንግስት ራሱ በመንግስት ሚዲያ የቀረበ ስለሆነ ክላሽ ተሸክመህ መስቀል የምታሳልመው በየትኛው መጽሐፍ ቅዱስ ላይ አለ? ክላሽ ተሸክመህ ወይም ቦምብ ተሸክመህ መጽሐፍ ቅዱስ አሳልም የሚል ምንድነው? መስቀል አሳልም የሚል ምሽጋችሁ ስለተደረመሰ ትናንትና ተደብቃችሁ ስትሰሯት የነበረችውን ወንጀል ወይም ተንኮል እነዚህ ቄሶች ነቅተው ስለባነኑባችሁና ምሽጋችሁን ስለደረመሱት ያንን ምሽግ ላይ የተደረመሰባችሁን ትተራመሳለ። አበቃ። ምሽጉ ተደርምሷል። ህዝቦች በቋንቋቸው ይማራሉ። ሌላ ቤተክርስቲያን ሌላ እምነት አይደለም። በቋንቋችን እንማራለን። ትግሬው በቋንቋው ይማራል። ሲዳማው በቋንቋው ይማራል። ሲዳማዎችም በቋንቋቸው መማር አለባቸው። ትግሬዎችም በራሳቸው ቋንቋ መማር አለባቸው። እናንተን እኮ ያሳበዳችሁ ለምሳሌ አክሱም ጽዮን የሚሰበሰብ ገንዘብ 80% አክሱም ይቀርና 20% ወደ ሲኖዶስ ይመጣል። ኦሮሚያ የሚሰበሰበው ከቁልቢ ከተለያየ የሚሰበሰበው 100% ሲኖዶስ ይመጣል። ኦሮሞ የሚያገኘው ነገር የለም። ያ የኦሮሞ ቤተ ክህነት ከተቋቋመ እንደፈለጋችሁ አዘርፉ። 10% ወደ እናንተ ሊመጣ ይችላል። 90% ግን ኦሮሚያ ውስጥ ይቀራል። ያ ነው ያሳመማችሁ። ማን በሊሙዚን ይሽከርከር፣ ማን በሐመር ጥይት በማይበሳው ምንድነው መኪና ይሽከርከር የለም። ከዚህ በኋላ
እንዴ የለም ከዚህ በኋላ ቅዠት ነው የሚሆንባችሁ የለም እሱ መገንባት አለበት ይገነባል እስኪ በዚህ ሙዚቃ ቆይታ ላድርግና ተወሰነ ደቂቃ ከዛም በኋላ አንድ 3-4 ደቂቃ ቆይና እንሰናባበታለን ንንጡጡቂና የሚለው ዜማ አትነካኩን ይሄ ለኦሮሞ ህዝብ ልብ ካለ ልብ በል Injif keresi tu kanjalatani tututu bagana tu gajalata tututu itena dubisu ma folata jabatu kabena marabasa tututu itena tosobu ma folata kerotu kabena marabasa Injif keresi tu kanjalatani tututu bagana tu gajalata tututu itena dubisu ma folata jabatu kabena marabasa tututu itena tosobu ma folata kerotu kabena marabasa Gafa gamtev kabesa kaba Gafa rorotif kero kaba Gepate adepate lala lamiko Tikin kamarami ofti jeda pango Tigepate adepate lola kero Tikin kamarami ofti jeda pango Kapsa jabe si jajabadu jajabeko Tikin kamarami ofti jeda pango Falma male malinjiru ya kumoko Tikin kamarami ofti jeda pango Injifane abilisam alamiko Tikin kamarami ofti jeda pango Tikin kamarami ofti agumoko Tikin kamarami ofti alamiko Tikin kamarami ofti agiroko Tikin kamarami ofti alamiko Jabadu keroko, obidira nesini. Jabadu keroko, obidira nesini. Tukam soda bani, utano dangan magani. Kapso bini saniti, utano dangan magani. Dina werara neti, utano dangan magani. Yartu gomi saniti, utano dangan magani. Dina bini saniti, utano dangan magani. Tumaniri raniti, utano dangan magani. Gamta falmata niti, utano dangan magani. Beda danda niti, utano dangan magani. Debus danda niti, utano dangan magani. Lupu warega niti, utano dangan magani. La feda java niti, utano dangan magani. Injif keresi tu kanjalatani tututu bagana tu gajalata tututu itena dubisu ma folata jabatu kabena marabasa tututu itena tosobu ma folata kerotu kabena marabasa መልካም ሽመልስ አባቡን ከልብ እናመሰግናለን አንዱ ኢትዮጵያ እስኪ ልብ ካለህ ሂድና እንታያለን ዘራፍ ያዙኝ ልቀቁኝ እያለ ነው አባቱን አያቱን ናፈቀ እንደሚሉት ነገር ሆነ ነገሩ እኔ ኢትዮጵያ እኮ ከዚህ በፊትም ኢትዮጵያ ሲሄድ
ጽፋችሁ ነፍጠኞች ጽፋችሁ ነበር አዲስ አበባ ይገኛል ሊገደል ይበሉት ውቀጡት ፍለጡት ስትሉ ነበር አለማወቃችሁ የሰው ልክ ስለማታውቁ የሰው ማንነት ስለማታውቁ ቡራ ከረዩ ትላለህ anyway ትናንትናም እንደዛ ስትሉ ዙሪያውን ኦሮሚያን አልፎ ተርፎ ወሎ ደርሸን የተመለስኩት ስለዚህ ዝም ብላችሁ በባዶ ቡራ ከረዩ አትበሉ የምናደርገውን እናውቃለን ወዴት እንደምንሄድ እናውቃለን በሌላ አነጋገር ምን እንደምሰራ ጠንቅቄ ያውቃለሁ የማንም ዛቻና ማስፈራሪያ አንበረከከኝም የወጣሁበት ምድር መሄንን አላስተማረኝም ስንት ጀግኖች የበቀሉበት ምድር ነው የወጣሁት ሌላው ላወራም ፈልገው በተለይ ለኦሮሞ ህዝብ ልሳነን ለምትሉ ሚዲያዎች የኦሮሞ ሚዲያዎች በዚህ ሰዓት በጋራ ባንድነት በመሆን ለኦሮሞ ህዝብ ልሳን የምንሆንበት የበለጠ የታፈነውን ህዝብ ለዓለም የምንገልጽበት መሆን አለበት ኢንተርናሽናል ኮሚኒቲ ጋራ ግንኙነት ያላችሁ ሚዲያዎች ሌላ ምሁሮች ያለውን የኦሮሞ ህዝብ ብሶትና ችግር ልታሰሙ ግድ ይላል የኦሮሞ ሚዲያዎች ወደ አንድ መምጣት አለባችሁ መምጣት አለብን መነጋገር አለብን የበለጠ ስራ መስራት ይጠበቅብናል በአሁኑ ወቅት የኦሮሞ ህዝብ በየጥሻው እየተገደለ ቤቱ በላው ላይ እየተቃጠለ እየተደፈረ እየተገደለ እየታሰረ ስለሚገኝ ለዚህ ህዝብ ድምጽ መሆን አለብን ጆሌ አባገዳ የሚለው ቁማር የኦሮሞ ህዝብ ማቆም አለበት አይንህን ክፈት ኦሮሞ እየታረድከን ያለኸው ጆሌ አባገዳ የሚለው አንተን ማሞኛ አንተን ማታላያ ነው ለግንቦት 7 ወይም ለኢዜማ ለሚባለው ዶክተር ብርሃኑ ነጋ እና ፕሮፌሰር ዶክተር አብይ የመሰረቱት ድርጅት ኦሮሚያን አሳልፈው ለመሸጥ እየሰሩ ነው ያሉት ወደ ከፍታ ልንወጣ ነው ወደ ቁልቁለት ልንወርድ ነው አይሰራም የኦሮሞ ህዝብ አንድና አንድ ነው ትናንትና ደምን አፍስሃል ዛሬም ደምን እያፈሰስክ ነው ላንተ ምንም የመጣልህ ነገር የለም ምንም ከመሞት ከመታሰር ከመገደል ያተረፍከው ምንም ነገር የለም ለውጭ ከዛ ውጪ እነዛ ነፃናቶች ገለን አስገድለን አጥንታቸውን በየቦታው ተከስክሶ ደማቸው በየቦታው ፈሶ እናት የልጇ ሬሳ ላይ እንድትቀመጥ የተደረገበት ትግል ውሃ በልቶት ዛሬ የኦሮሞ ህዝብ መንጋ ማያስብ ዝም ብሎ ተነስቶ የሚል ትንሽ ነገር ሲሰጡት ዝም የሚል እንደ ከብት ቆጥረውናል ይህ ደግሞ የኦሮሞ ህዝብ ራሱን ያሰደበው ጆሌ አባገዳ አንጎራጅሩ ጆሌ ምናምን ለኦሮሞ ህዝብ ምን ጠቀመ ኃይለ ሥላሴ ኦሮሞ ናቸው መንግስቱ ኦሮሞ ነው በመንግስቱ ውስጥ የነበሩት እነ ባለስልጣናቶች በጠቅላላ ኦሮሞዎች ናቸው እነ ራስ መስፍን ስለሺ ኦሮሞዎች ናቸው ቤተ መንግስት ውስጥ ሚኒሊክ ቤተ መንግስት ከታች እስከ ላይ የነበሩት ኦሮሞዎች ናቸው ምንድነው አዲስ የሚያደርገው ጥያቄው እኮ ለኦሮሞ ህዝብ ክብር ነፃነት አልቆሙም ኦሮሞን ገለውታል ፕሮፌሰር መረራ ጉዲና እኮ የተናገሩት የሚኒሊክ ቤተ መንግስት የገባው ኦሮሞ ወይ ኦሮሞን ያጠፋል ወይ ራሱ ይጠፋል በሚል ተናግረዋል ሚኒሊክ ቤተ መንግስት ኦሮሞ ገባ እንዴ ኦሮሞ ያልገባበት ዘመን አለ እንዴ ኦሮሞ ያችን ሀገር ያላስተዳደረበት ዘመን አለ እንዴ እንዴ አድዋ ላይ ራሱ እኮ የዘመቱት እኮ ጀነራሎች በጣም ከ100% 80 እና 70% ኦሮሞዎች ናቸው ታዲያ ምን ያሽቋልጠናል ምንድነው እንደዚህ የምናጨበጭበው ምንድነው ትግሉን ወደ ኋላ እንድንገፋና እንድናጨበጭብ ያስደረገን ያመናቸው ሰዎች የቄሮን ትግል ሀጃ ካደረጉት ሸጡት
ዛሬ ወጥተው የሚንጫጩት ሀብታቸውን ያስጠብቁበታል፣ ንብረታቸውን ያስጠብቁበታል። አንተ ደግሞ የነፍጠኛ ልጆች ይጆሌ አባገዳ ያልካቸው ቁጭ ብለው ያጨበጨቡ መንጋ ትባላለህ። ሌላው በወንዝ እየተደራጀ መሬት ይቸበችባል፣ መሬት ይበዘብዛል። ያንተ ትግል ገደል ገባ። አንተ ነፃ ወጣህ፣ አንተ ሞትክ፣ አንተ ምን አልክ? ግድም የላቸው። ኪሳቸው እስከ ደለበ ድረስ፣ ኪሳቸው በገንዘብ እስከ ተጨናነቀ ድረስ ኦሮሞ ለምን ሙሉ ኦሮሞ አያልቅም? ግድም የላቸው። እነሱ የሚያስቡት ገንዘባቸውን ነው። እነሱ የሚያስቡት ቢዝነስ መስራታቸውን ነው። ተሰባስበው ዳስፖራ በግሩፕ ሆኖ ገብተው የኦሮሞ ያባትን የእናትህን ምድር እየቸበቸቡልህ ነው ያለው። የኦሮሞ ህዝብ ግን አፍንጫላ አስተብልሃል። ሲያሰኛቸው ነፍጠኛው ይሰድብሃል። ሲያሰኛው አባገዳ ልጅ ያልከው ወጥቶ ከፍታ ላይ ልንወጣ ነው፣ የቀደመውን ልመንስ ነው፣ የሚኒሊክን ፎቶ ከጎኑ አድርጎ አባቱ ይሁን አምላኩ ይሁን ማይታወቅ አጠገቡ ቁጭ አድርጎ በኦሮሞ ህዝብ ቁስል ላይ ሚጥሚጣ ይነሰንሳል። የኦሮሞ ህዝብ ዛሬም እያለቀስክ ነው። ዛሬም እያልክ ነው። የመጣልህ ነገር የለም። በወንዝ አትሂድ። አብይ ጅማ ስለሆነ እከሌ ወለጋ ስለሆነ እከሌ አምቦ ስለሆነ እከሌ ምናምን፣ ይሄ ከፋፍለ ግዛ ነው። ኦሮሙማ እየታገልን ያለነው ኦሮሙማ የሚኒሊክ ከፋፍለ ግዛን የወንዝ ስም አይደለም እየጠራን ያለነው፣ አንድ ኦሮሞ እያልን ያለነው። ስለዚህ የቀድሞ ነፍጠኛዎችን ለመመለስ ዶክተር አብይ ከፕሮፌሰር ፕሮፌሰር ብርሃኑ ነጋ ጋራ በመሆን የኦሮሞን ትግል ቁርጥም አድርገው በልተውት እምዬ ኢትዮጵያ የሚለውን ዘፈን እየዘፈኑልህ ነው ያለው። አንተ ተገፍተሃል። ዛሬ የእናንተ አክቲቪስት ጀዋር መሐመድ አንድ የጻፈው ነገር ነበረ። ድሮ የኦፒዶ አለቃ ቲፒኤልኤፍ የኦዲፒ አለቃ ዛሬ ደግሞ ነፍጠኛ ነው ብሎ ለጥፏል። እንግዲህ ጆሮ ያለህ ስማ፣ አይን ያለህ ተመልከት። ከዚህ በኋላ የራስህን እድል በራስ የምትወስነው የኦሮሞ ህዝብ ነው። ካጨበጨበው ጋር አብራ አታጨብጭብ፣ ከፈሰሰው ጋር አብራ አትፍሰስ። እንደ ሰው፣ እንደ ህዝብ፣ እንደ ወገን ዘመድ ልጆች እንዳለቁብህ ቆም ብለህ የሞቱት ልጆቻችን ደምና አጥንት እስኪ ይቆጭህ። በተደጋጋሚ የምናገረው ነገር አለ። ምን ለማለት ፈልገህ ነው አንተ ልጅ ይሉኛል። ኦሮሚያ ምድር ላይ ስትሮጥ ስትጋልብ የልጆቻችን አጥንት እሾክ ሆኖ ይወጋሃል። ኦሮሚያ ምድር ላይ ስትሮጥ የልጆቻችን ደም እሳት ሆኖ ያንገበግበሃል። እንደ ቀውስ ያደርጋል፣ ያሳብድሃል። ምክንያት የንጹሃን ደም ስለሆነ። ነፃነት ፈላጊዎች የተጠሙ ልጆች ደም ስለሆነ ያሰክረሃል፣ እሳት ሆኖ ያቃጥልሃል። ዛሬ የፈለከውን ያህል ሆድህ ጭንቅላት ቢያክል ነጋሪት ብታክል ረፍት አታገኝም። ለምን? የንጹሃን ደም ይጮሃል። የንጹሃን ደም በረሃ ላይ ይጮሃል። በየቦታው ኦሮሚያ ምድር ላይ ደም ፈሷል። ደም ፈሶ አጥንት ተከስክሷል፣ ይጮሃል። በጅብ የተበሉ የልጆቻችን ሬሳ አጥንት በየቦታው ይጮሃል። አንተ በግሩፕ ሆነ በወንዝ ተደራጅተ አንድ አካባቢ ስለሆን ከሄደ መሬቱ ወስደህ ብትቀመጥም የተቀመጥክበት ምድር ደም ነው። ደሙ ጎርፎ ነው ይወስድሃል፣ እሳት ሆኖ ያቃጥልሃል። እነግርሃለሁ። እኔ ከፍለኸኝ አይደለም የምጮኸው፣ የተለየ ጥቅም አግኝቼ አይደለም፣ ከተለየ ኦሮሞ ሆኜ አይደለም። ህሊና ከታሪክ ነፃ ለመውጣት ከታሪክ ተጠያቂነት ለማምለጥ ዛሬ እጮሃለሁ። ይሄን እናገራለሁ። ልብ ያለው ልብ ይበል። መርዳት ያለብህን ትግል እርዳ። በየትኛው አትከፋፈል። እንደ ጅብ ልጅ አትባላ።
አንድ ሁን። የመጣብህን ውርደት እየወረደብህ ካለው ውርደት ለመቆምና እንደ ህዝብ አንገትን ቀና አድርገህ ለመሄድ ከፈለክ ትናንትና ሽፍታ ስትሏቸው የነበሩትን ሰዎች ጎን ቁም። አንድና አንድ እሱ ነው የሚያዋጣው። ዛሬ ቄሶች እያበዱ ያሉት ለምንድን ነው? መሳሪያ መሸጋገሪያ ስለነበረ። እነግርሃለሁ፣ እኔ የእምነቱ ተከታይ ነኝ። መሳሪያ መሸጋገሪያ ስለነበረ ያ ስለሚቆም፣ ኦሮሞ ደግሞ የራስህን አይን አታጥፋ፣ አይን ለማጥፋ ስትሮጡ ነበረ። መልሰህ የራስህን አይን አታጥፋ። ሌላው አንድ የጠየቀኝ ልጅ አለ በፌስቡክ በዚህ በኩል በውስጥ በጉጂ አካባቢ የኦሮሞ ነጻነት ግንባር ተማረኩ ምናምን የሚል ይሄ የጥቂት ሰዎች ፕሮፓጋንዳ ነው። ወሬ ማስፋት፣ ተስፋ ማስቆረጥ ላይ ስላሉ እንደዛ አይነት ነገሮችን ብዙም ጆሮ አትስ። ኦሮሞ ታገል፣ ተነስ ኦሮሞ። ድል ለኦሮሞ ህዝብ። ሰላም Ya biyalega halaya biyalega barnange sugarani tutuka saborma tutuka namorma nandande sugarani jar siware ya su karaya zamale Ormi borem basu abatu basamale Tubasibila kero sanyidira kafaye garasu Akabada sagamada gotalami lelisu Akaro bedrisu akaro budrisu huritu adata Gotajese geraru bilisumana tibakata Malabashi, you're my dad. Geshe ya geshe deko, dina karpu datarare.
ageeshiteeko diilaa garbuu daddaraare ampoo gubbaarra girmaame jalluu gubbaatti wal waame siidume kaa beekadhu amboo koyaa biyya koo maasidaantii gadeen biyyoo amboo koyaa biyya koo maasidaantii gadeen biyyoo sulee koyaa biyya koo maasisaantii yartuun biyyoo sulee koyaa biyya koo maasisaantii yartuun biyyoo wallaggayaa biyya koo maasidaantii gadeen biyyoo wallaggayaa biyya koo maasidaantii gadeen biyyoo baaliyaa lafa koo maasidaantii gadeen biyyoo baaliyaa lafa koo maasidaantii gadeen biyyoo harargeyaa biyya koo maasidaantii gadeen biyyoo harargeyaa biyya koo maasidaantii gadeen biyyoo.